ከሞት በኋላ ላለው ሀገራችን ስንቅ አላመዘጋጀች። ሞትማ አለ ያምናል የሰው ልጅ። ዛሬ አላህ ይጠብቀን። ድንገተኛ ሞት እየበዛ ነው። ድንገተኛ ሞት ሰው ሰላም ሆኖ ሞተ ሲባል እየሰማን ደጋግ ይሄዳል፣ መጥፎም ይሄዳል። አላህ ከደጋጎች አላህ ያድርገን። ድንገተኛ ሞት ለጥሩ ሰው ኒዕማ ነው ይባላል፣ ለመጥፎ ሰው ግን ቅጣት ነው። ለምን? መጥፎ ሁኔታ ላይ እያለ ይሄዳል። ኸምር እየጠጣ ሊሄድ ይችላል። ዝሙት እየሰራ ሊሄድ ይችላል። መጥፎ ነገር እየሰራ ሊሄድ ይችላል። ሷሊህ ሆነስ ቁርአን እየቀራም ከሆነ ኻቲሙ አማረለት፣ እየሰገደም ከሆነ ኻቲሙ አማረለት። አያችሁ፣ ለደጋግ ሰዎች ለመልካም ሰዎች እረፍት ነው። ግን መጥፎ ሐል ላይ ላሉ ግን ከባድ ቅጣት ነው። ለዚህ ነው አንድ ዓሊም አንድ ሳምንት መታመም ራሱ ወላሂ ኒዕማ ነው አሉ። እንዴት እላችኋለሁ? ኢስቲግፋር ለማድረግ ጊዜ እኮ ያገኛሉ። ኢስቲግፋር ያ ረብ ማረኝ ያ ረብ ይላል። ለምን? ተይዘዋልና እንደው አቅም የለኝም፣ አቅሜን አሳይተኛል፣ ደካማውን ካውቄያለሁ ብሎ ተውባ ለማድረግ በር ይከፍትለታል። በድንገት ግን ከሄደ መውቱል ፉጃ ይኸው የቂያማ ምልክት ነው። አንድ በጣም በስተዋል። ስለዚህ ራሳችንን ጠይቅ፣ ነፍሶቻችንን ጠይቅ፣ እናሳምር። እህቴ በቲክቶኩ በምኑ ስጨፍሪ ስዘይ ምን ስትይ ሰዎች ፎሎ ላይክ እንዲህ ሲሉ ወላሂ እያታለሉሽ ነው፣ እያጭበረበሩሽ ነው። አንቺን ወደ ጀሃነም እየነዱሽ ነው። አትቀበያቸው፣ እሺ አትቢያቸው። ወደ አላህ ተመለሺ። ተውባ አድርጊ፣ ተውባ አድርግ፣ ተውባ እናድርግ። ወንዱም ሴቱም ሁላችን። ዲን ላይ ቀልድ የለም፣ ዲን ላይ ማሾፍ የለም። ወላሂ በዲን መቀለድ እኮ ከባድ ነው፣ ከባድ ዋጋ ያስከፍላል። ዲን ዝም ብሎ የመጣ ዲን አይደለም። ኢስላም የሐምዛ ጉበት የተቆረጠበት፣ ቢላል እንደዛ የተቀጠቀጠበት፣ ሱመያ በአሰቃቂነት የተገደለችበት፣ በሀገራችን ደረጃ ሲታይ ደግሞ በአጼው ዘመን ሙስሊሙ ማህበረሰብ ብዙ ዋጋ የከፈለበት ዲን ነው። ይህ ዲን ቀልድ አይደለም። ወላሂ ጀነት የሚያሸጋግር ዲን እንዲህ ልናላግጥበት ልናሾፍበት ላ ዴት ጀነት የሚያደርስ እኮ ነው።